በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያት ገፍቷት ነበርና። እርሱ በስጋው ጠንካራ በስራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ ያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስን ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብልና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና። እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርን ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ በአቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህንን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጡም በውጭም ለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘንሞ ጉድጓዶቹን ሁሉ መላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ ብለው ነበር። በቸርነቱም ዝናምን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሸሽ አላቸው። እነርሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት እኖራለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትን ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ። የእግዚአብሔርን መልአክ አየ። በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት። የሰማዕትነትንም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72 አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ዳግመኛም በዚች ቀን ለአባቶች ሊቃነ
ሊቃነ ጳጳሳት 44ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ይቅርታው ቸርነቱ ለዘላለም በሆነ ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያ ኖራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞት አውራጃ በሚገኘው ዝባፈተን በሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨትና የድንጋይ ጣዖት አገኘ። በዚያም አጋንንት እያነጋገሯቸው ሰዎች ደም እያፈሰሱ ይሰውሯቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖታቶች አይቶ ከወንበራቸው ገለባበጣቸው፣ በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የሀገር ሽማግሌዎች ሁሉ ለጣዖትም ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው ማለት ሰባበራቸው ተባበሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትን በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰባበርኳቸው። እሊህ ከእኔ እጅ የራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥተሃል አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቡት ጣዖትና የጣዖቱን ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁና አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከ ከእጃችን ሲያድንህ እናያለን ብለው አሰሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ጠፈረ ውድም የሚባል ሰው ወስደው ለዚህ ሀገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ሁሉ ፊት አለው። በዚያም የነበሩ ሰዎች ደነገጡ። ጋኔኑ አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲስ ስምህንም በመጥራት አይቻለሁና መከራም ታጸናብኝ ዘንድ ከዚህ ምን አመጣ? ቀድሞ የሸዋ አውራጃ ሁሉ የተላኩ አይበቃህምን? በሄድኩበት ሁሉ የተከተልክ ከሀገሩ አስወጥተህ ሰደድከኝ፣ ዛሬ ደግሞ ከዚህ መጣ እያለ ጮኸ። በአንድ ሀገር የምታርፍ አንተ ክፉ ሰው ከአንተ ወዴት ሸሽቼ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላረፍክበት በሞቶሎሚ ልብ አድሬ ወደ ገደል ይጥልህና ትሞታለህ። እኔም በዚያ ጊዜ ከአንተ አርፋለሁ አለው። አገረ ገዥውም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይና የምድር ፈጣሪ አንተ ነህን አለው። ብፁዕ አባታችን ተክለ ሃይማኖት መየስ እርሱ አይደለሁም እኔ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያ አገረ ገዥም አባቴ ሆይ አምላክ የሚባለው ማን ነው? ሕይወት የሚገኝበት ንገረኝ፣ ልጅን አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን አለው። መኮንኑ አዎ ፈጽሜ ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ውጣ ብሎ እጁን አንስቶ በሕዝቡ ፊት ላይ አማተበበት። ወዲያውኑ ጋንኑ ግመል ዝንጀሮ መስሎ እኔ ወጣለሁ አትንካኝ፣ በእጅህ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዥውን በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለት ሁሉ በአብ በወልድ በመንፈስ ቅዱስም አጠመቃቸውና አገረ ገዥውን ስሙን ገብረ ዋህድ ብለው ሰየሙት። ሚስቱም ወለተ ዋህድ ልጁም ተክለ ዋህድ በማለት ሰየሟቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነት አይለየን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉም ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን።